በመሬትም ሰማይ መኖር ተመኝቶ ልብ ላለው ሁሉ መልእክቱን አንግቦ ሲጓዝ እያየነው በህልሙ ታጅቦ ለምን ይሆን ከቶ ተግባሩ ሲነግረን አይተን ተመልክተን ሰውነት ያልገባን የዘመናት ለቅሶ አልፏል በዚች ሀገር እልፍ ደስታም ታይቷል አልፏል በተአምር ከቤተ ኢትዮጵያ እስከ ማጀቴ ኤርትራ ሲበቅል ሲቀጭጭ የተስፋ ቡቃያ ሕይወት ምስቅልቅሏን እርሟን ስታወጣ ስንቱን አይተን ነበር የሰው ልጅ ሲቀጣ። ታዲያ ይሄ ጀግና ልበ መልካም ወጣት አይቶ ዝም ማለት ከብደት በሰውነት ከርዕቱ አንደበት ሐሳብን አፍልቆ ይህን አደረገ ጽድቅነትን አውቆ። ስንቶች ተለያይተው ተሟጦ ተስፋቸው ባለመኖር መኖር ለመኖር ተገደው ባልኖሩበት ሕይወት ዕድሜን አስቆጥረው ይኖሩ ነበረ ኢትዮ ኤርትራ በስንጥቅ ልባቸው የዘመናት ለቅሶ የሕይወትን ድባ ሲቀይርላቸው በደስታቸው እምባ አምርረው መረቁት አንጀት በሚበላ ሆድን በሚያባባ። ታዲያ ይህን አይቶ ያልተማረ ትውልድ መቼ ይማር ይሆን ጊዜው ሳይወገድ? ከራስም ጭማሪ የሚኖር ለሌላ የመጣት ሲሆነ ቆርሶ የሚያበላ ሀገር የረሳቸው ነሳቸው ውለታ እናት አባቶች የተረሱ ለታ አስተዋሽ ለጋሹን ጀግናውን አንበሳ ማን ይተካ ይሆን ልበ ልቡ ወቅሳ። ኢትዮጵያዊነት መልካምነት ብሎ ይሰብከናል በርዕሱ አንደበት ይገባን የሆነ ሚስጥረ ሰውነት እምዬ ትሻለች እንደ ጆሴ አይነት ባካችሁ ከምንጩ ውጡ ፍለቁላት በዘመን ፏፏቴ ወርደን እናጠጣት ሞልተን የፈሰስነው ልጆቿ እያለን ሰው ለምን ይጥማት ያውም በዚህ ዘመን ሰው ለምን ይጥማት ያውም በዚህ ዘመን። ማስታወሻነቷ ለጆሴፍ ገብሬ ለጆሴፍ ቴሌቪዥን መስራትና ባለቤት ሰው ሲሞት ብቻ ሳይሆን በህይወት እያለ ተገቢውን ክብር እንስጥ ባይ ነኝ። ሐሙስ 3:21 ማታ መስከረም 1 ቀን 2012 ዓ.ም። ሰላም ለሰው ልጆች፣ ሰላም ለአፍሪካ፣ ሰላም ለኢትዮጵያ፣ ሰላም ለእናንተ።